በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምንተርክላችሁ ተራ ታሪክ አይደለም። በኢትዮጵያ ምድር ላይ እንደ ኮከብ አብርተው እንደ ፀሐይ ሞቀው ዓለምን በጸሎት ቀጥቅጠው የገዙት የታላቁን ጻድቅ የአቡነ ሐራ ድንግልን ገድል ነው። ይህ ታሪክ በትውልድ ዘመን የማይጠፋ በሰማይ መዝገብ የተጻፈና ለምዕመናን የጽናት ትምህርት የሚሆን ነው። እስከ መጨረሻው አብራችሁን ቆዩ። ምክንያቱም በዚህ ቪዲዮ ውስጥ ከዚህ በፊት ሰምታችሁት የማታውቁትን የጻድቁን ምስጢራዊ ተጋድሎ እናካፍላችኋለን። አቡነ ሐራ ድንግል የተወለዱት በ10ኛው መቶ ክፍለ ዘመን አካባቢ በታሪካዊቷ መርህ ቤት ነው። ወላጆቻቸው አበጋዝና ወለተ ማርያም ይባላሉ። እነዚህ ቅዱሳን ባልና ሚስቶች ልክ እንደ ዘካርያስና ኤልሳቤጥ በቤተክርስቲያን አገልግሎትና በመጽዋዕት የጸኑ ነበሩ። ጻድቁ ከመወለዳቸው በፊት እናታቸው ወለተ ማርያም ድንቅ ህልም አየች። በህልሟም ነጭ እርግብ መታ በማህፀኗ ላይ ስታርፍና ከዚያም ብርሃን ወጥቶ ዓለምን ሲያበራ ተመለከተች። ይህ ብርሃን ለኢትዮጵያ ለዓለም የሚተርፍ ታላቅ ቅዱስ እንደሚወለድ የሚያበስራት ነበር። ጻድቁም በተወለዱበት ቀን ቤቱ በሰማያዊ መዓዛ ተሞላ። መላእክትም በሰማይ ስብሐት ለእግዚአብሔር እያሉ ዘመሩ። አቡነ ሐራ ድንግል ገና በሕፃንነታቸው እንደ ሌሎች ሕፃናት ልጆች በጨዋታ አይጠመዱም ነበር። ይልቁንም ወደ ቤተክርስቲያን በመሄድ የቅዱሳን መጽሐፍ ትምህርት ይከታተሉ ነበር። በ7 ዓመታቸው ዳዊትን አጠናቀቁ። ከዚያም የቤተክርስቲያን ትምህርት በሙሉ በላቀ ብልሃት ተማሩ። አስተማሪዎቻቸው ይህ ሕፃን ተራ ሰው አይደለም፣ የእግዚአብሔር እጅ አለበት ይሉ ነበር። በድቁና ማዕረግ በቤተክርስቲያን ሲያገለግሉ ድምጻቸው ልክ እንደ ቅዱስ ያሬድ ማራኪና ልብ የሚነካ ነበር። ሆኖም ግን ልባቸው ከዓለማዊ ክብር ይልቅ ወደ ብቸኝነት፣ ወደ ገዳም ሕይወት ይሸፍቱ ነበር። አቡነ ሐራ ድንግል ወላጆቻቸው ሊድሯቸውና ትልቅ ስልጣን ሊሰጧቸው ሲያስቡ፣ እሳቸው ግን ለክርስቶስ የታጨች ነፍሴ ለሰው አትሆንም በማለት በሌሊት ተነስተው ከቤት ወጡ። ይህ ጉዞ ለስጋ ድካም፣ ለነፍስ ግን እረፍት የሚሰጥ ነበር። እግራቸው እስኪደማ ድረስ ተጉዘው የታላቁ ጻድቅ የአቡነ ተክለ ሃይማኖት መንበር ወደሆነው ወደ ደብረ ሊባኖስ ገዳም ደረሱ። በዚያም በትህትና ተንበርክከው መነኮሱ። በገዳም ውስጥ የነበራቸው ታዛዥነት አስገራሚ ነበር። ውሃ ይቀዱ፣ እንጨት ይሰበስቡ፣ ለሽማግሌ መነኮሳትም እግራቸውን ያጥቡ ነበር። ስማቸውም ሐራ ድንግል ተባለ። ትርጉሙም የድንግል ማርያም ወታደር ማለት ነው። አቡነ ሐራ ድንግል ወደ ጫካና ወደ ዋሻ በመግባት የጀመሩት ተጋድሎ የሰውን አቅም የሚፈታተን ነበር። እንደ አምድ የተተክለው ለ7 ዓመታት ያህል ሳይቀመጡ ጸልየዋል። እግራቸው አብጦ ደም እስኪፈስ ድረስ ይቆሙ ነበር። በጫካ ውስጥ ሲኖሩ አንበሶችና ነብሮች እንደ በግ ይከተሏቸው ነበር። ክፉ አራዊት የእሳት ጸጋ አይተው ይገዙላቸው ነበር። ሰይጣን በተለያዩ አውሬዎችና በሚያስፈሩ ድምጾች ሊያስደነግጣቸው ይሞክርም፣ እሳቸው ግን በስዕለ መስቀሉ ድል ያደርጉት ነበር። ምግባቸው ቅጠላ ቅጠልና ስርወ ግንድ ብቻ ነበሩ። አንዳንዴም ለሳምንታት ሳይመገቡ በመንፈሳዊ ምግብ ብቻ ይጠግቡ ነበር። በእግዚአብሔር ትእዛዝ ጻድቁ ወደ ሰሜን ኢትዮጵያ በተለይም ወደ ወሎ ራያ ቆቦ ተጓዙ። በዚያን ጊዜ በአካባቢው ጣዖት የሚያመልኩት በአስማት የታሰሩ ሰዎች ነበሩ። ጻድቁ በዚያ ሲደርሱ ታላቅ መንፈሳዊ አብዮት አስነሱ። በጸሎታቸው ዝናብ አዘነቡ፣ ለምጻሞችንም አነጹ፣ እውሮችንም አበሩ። በዚያም አቡነ ሐራ የተባለውን ታላቅ ገዳም መሰረቱ። ይህም ቦታ ዛሬም ድረስ ታላላቅ ታምራት የሚደረጉበትና በሺህ የሚቆጠሩ ምዕመናን የሚጎበኙበት የፈውስና ቅዱስ ስፍራ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለጻድቁ ተገልጦ ታላቅ ቃል ኪዳን ሰጣቸው። ስምህን የጠራ ዝክርህን የዘከረ በገዳም መጥቶ የተማጸነውን ሁሉ እምርልሃለሁ አላቸው። ይህ ቃል ኪዳን ዛሬም ድረስ እየሰራ ያለ ሕይወት ዋስትና ነው። ጻድቁ ስለ ሀገሪቱ ሰላምና ስለ ሕዝቡ አንድነት ሌት ተቀን ይማጸኑ ነበር። አቡነ ሐራ ድንግል እድሜያቸው በገፋ ጊዜ መንፈስ ቅዱስ ወደ ሰማይ መኖሪያቸው የሚሄዱበት ጊዜ እንደደረሰ ነገራቸው። መጋቢት 26 ቀን እንደየቤተክርስቲያኑ ታሪክ አቆጣጠር ጻድቁ በታላቅ ክብር አረፉ። እሳቸው ባረፉ ጊዜ ምድር በጣፋጭ መዓዛ ተሞላች። ሕሙማን መቃብራቸውን በመንካት ብቻ ተፈወሱ። ደመና መጥቶ መቃብራቸውን ጋረደ።
ቅዱሳን መላእክት ነፍሳቸውን በዝማሬ ወደ ገነት አሳረጓት። የአቡነ ሐራ ድንግል ታሪክ ተነግሮ የሚያልቅ አይደለም። የእሳቸው ሕይወት የሚያስተምረን ትዕግስትን፣ እምነትንና ለዓላማ መጽናትን ነው። ዛሬም በጻድቁ ጸሎት ሀገራችንና ሕዝባችን ይጠብቅልን። አሜን። ውድ የቤተ ብርሃን ሚዲያ ተከታታዮች እስከ ዛሬ ድረስ ለእናንተ አስተማሪ ነው የምላቸውን ቪዲዮዎች እያዘጋጀን እየለቀቅንላችሁ ነው። አሁንም ድረስ ግን ከ100% 60% የምትሆኑ ተመልካቾቻችን ቤታችንን ሰብስክራይብ እንዳላረጋችሁ አውቀናል። ስለዚህ ሰብስክራይብ፣ ከታች ያለችው ደወል ምልክት በመጫን ሐሳብና አስተያየት ካላችሁ ኮሜንት ላይ ጻፉልን። እናመሰግናለን።